ተሳስታችሁ መንገድ ላይ ከሰው ጋር መጣላት ነው አይሆንም። ያሁኑ ትውልድ ከሰው ጋር ቆብ ስትጣላ ምንድነው የሚያደርጉት? ቪዲዮ መቅዳት ነው። ስልኩን ይዞ ቪዲዮ መቅዳት ነው አሁኑ ትውልድ ማለት። አካውንታቸውን ለማሳደግ ስትጣላ ቪዲዮ ይቀዱሃል። አሁን እነዚህ ተማሪዎች ሲጣሉ ታያላችሁ። ሴት ናቸው። የሴቶች ጥል እንዴት ነው ደስ የሚለው የምትሉ ሰዎች አላችሁ። ሴቶች ሲጣሉ ነው በህይወቴ አይቼ አላቅም። በአካል አግኝቻቸው አላቅም። በቪዲዮ ምናምን አያለው፣ ግን ሲጣሉ ምናምን እንዲህ አይቼ አላቅም። በአካል አላያቸውም ሲጣሉ ማለት ነው። ዛሬ ቪዲዮ ላሳያችሁ ነው። ሴቶች ይጣላሉ፣ ወንዶች ቆመው ቪዲዮ ይቀዳሉ። እንደዚህ አይነት ጊዜ ላይ ነው ያለ ነው የአሁኑ ትውልድ። እንደዚህ አይነት ትውልድ ነውና ቪዲዮ ላሳያችሁ። ሌትስ ጎ። በሜዳ ነው ዝረራ በሜዳ ደግሞ በጭቃ ሳትጣላ ሳር ላይ ሂዱ። ሳር ላይ ውሰዷት። ሳር ላይ ይሻላል። አጋላጋች አብዮቹ ወይ እንዴት እንደሚያጋጭ ጭቃ ላይ እንዳይሆን ሳር ላይ እዚህ ገና በታጠበ ልብሱ አሁን ልታቆሽሹት ነው። ሳር ላይ ሂዱ። በደንብ ቀረብ አድርጊያ ሳር ላይ አሪፍ ሳር ላይ አርጉት። ከክፍሎች ካምባላ ደርቢ ነን። ኪንግ ማን ነው እዚህ ጋር? ቲሸርት ዳኛ የሌለው ጠብ ነው። ጩቤ ሊያዝ ይችላል አይታወቅም። ወይ በቃ አለቀ። ለዚህ ነው እንደዚህ ያስቆለጠ ነበር። ወይ ፎቻ እንደኛለን እንግዲህ ያልኩት እኔ እኮ በምክንያት ነው የተናገርኩት። ሴቶች ሲጣሉ ወንዶች ይቀዳሉ። ሰው ሲጣላ ሌሎች ቪዲዮ ለመቅዳት ጥረት ያደርጋሉ ማለት ነው። ሰዎች ያውኑ ትውልድ ለመፈመስ የማያደርገው ነገር የለም። ቆሞ ከማገላገል ቆሞ ቪዲዮ ይቀዳል። ምን አይነት ትውልድ ነው? ምንድነው? ተማሪ አይደላችሁ? እየተማራችሁ አይደለ? ምን አስፈለገ? ቆሞ አልተማርክም ማለት እየተማርክ ነው። ታዲያ ገብተህ ብቻ ነው የምትወጣው ወይስ በመስኮት ነው እንዲህ የምታዳምጠው? ቆሞ ቪዲዮ የቀዳው ሰውዬ በጣም ገርመኛል። ከማገላገል ቆሞ ቪዲዮ ይቀዳል። በጣም እመክራለሁ። እንደኔ ምክር እንዳትመለስበት። ከእንደዚህ አይነት ነገር ተቆጠብ። እንደዚህ አይነት ቪዲዮ ሳይ ሳቄ ነው የሚመጣው።